እዚሁ ዩናይትድ አረብ ኤምሬትስ ውስጥ ነው። ሁለት ማዳም ቤት የሚሰሩ እህቶቻችን አንዲቷ በቢላ እንደገደለቻት ሰማን። እውነት ይህ በጣም እጅግ በጣም የሚያሳዝን በጣም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ዛሬ 3 ቪዲዮዎችን ታያላችሁ ማለት ነው። በጣም ወሳኝ መልእክትና በጣም የሚያሳዝንም የተፈጠረ ነገር አለ ማለት ነው። የመጀመሪያው ቪዲዮ የሚሆነው ከብሬክስ አንደበት ትሰሙታላችሁ። ዱባይ ውስጥ አብረው የሚሰሩ እህቶች አንዲቱን ገላታለች ማለት ነው። ይህ በጣም የሚያሳዝን ነገር ነው። ቢያንስ በሰው ሀገር እንዴት ሰው መተዛዘኑ ቢቀር መከባበር እንዴት ያቅተዋል ማለት ነው። ማለት እናውቃለን እኛ እዚህ ሀገር የመጣ ነው ለስራ ነው። እዛ በጉጉት የሚጠብቁ ቤተሰቦች አሉና እና የዚች ልጅ ቤተሰብ አሁን ምን ተብሎ ነው የሚነገራቸው? በምን ምክንያት ነው የተጣሉት? ምን ተፈጥሮ ነው የሚለው ከብሬክስ አንደበት ሰሙታላችሁ ማለት ነው። እስኪ ወደ ቪዲዮ ልወሰዳችሁ። ጥንቃቄ ግን ማድረግ ለራሳችን ነው የሚጠቅመው ማለት። ሰላም ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝዝት ይበልኝ። እንዳጋጣሚ ሆኖ እዚሁ ምሳ ለመብላት በተቀመጥኩበት ነበር ይሄንን እጅግ በጣም የሚያሳዝን ልብ የሚሰብር አሳዛኝ ዜና የሰማሁትና እዚሁ ዩናይትድ አረብ ኤምሬትስ ውስጥ ነው። ሁለት ማዳም ቤት የሚሰሩ እህቶቻችን የጸባቸው መነሻ በብሔር እንደሆነ ነው የሰማሁት። አንዲቷ ለአንዲቷ በቢላ እንደገደለቻት ሰማን። እውነት ይህ በጣም እጅግ በጣም የሚያሳዝን በጣም የሚደብር ነገር ነው። በየቀኑ የሚረጨው የዘረኝነት መርዝ ከሀገር ቤት አልፎ ይኸው በስደት ላይ እርስ በርሳችን እንድንገዳደል እርስ በርሳችን እንድንጠፋፋ እያደረገ ነው። በስደት ላይ አንዳችን ለአንዳችን መተባበር መደጋገፍ ሲገባን ጭራሽ ምንም ለማይፈይደን እርስ በርሳችን መጠፋፋት። ኧረ እባካችሁ ፕሊስ፣ በእውነት ይሄኔ የዚች እህታችን ቤተሰቦች ልጃችን ከዛሬ ነገ ሰርታ ሀገር ቤት ትገባለች ብለው እየተጠባበቁ ነው። ይሄው እሷ ግን በስደት ላይ ቀረች። የዚህኛውም ቢሆን ልክ እንደዛው ለሁለታቸው ምንም አይበጅ ነገር ማለት ነው። ስለዚህ እባካችሁ ትናንት ይሄንን ሁሉ ጦርነት የተፈጠረው በምን ምክንያት ነው? በብሔርተኝነት ምክንያት፣ በዘር የተነሳ ምክንያት ነው። ይሄን ሁሉ ህዝባችን የሞተው የተፈናቀለው የተገደለው በምን ምክንያት ነው? በዚሁ በብሔር በዘረኝነት የተነሳ ነው። ጠቀመን አልጠቀመንም፣ ጎዳን እንጂ አልጠቀመንም። ስለዚህ ዛሬም ነገም ከነገ ወዲያም ቀጣይም ዘረኝነት ለኛ ምንም አይጠቅምም። ዘረኝነት ነው እያጠፋፋን ያለው። ዘረኝነት ነው እንድንፈናቀል እያደረገን ያለው። ጭራሽ ከሀገር ቤት አልፎ ስደት ላይ ስደት ላይ እርስ በርሳችን ልንተባበር ልንደጋገፍ ልንተባበር እኮ ነው የሚገባን። ምን ጠቀማቸው አሁን እነዚህ ልጆች? ምንስ ነው የሚጠቅመን? ብዙ አለን በእንደዚህ በየቦታው በተለያየ ቦታ ላይ ሆናችሁ በዚህ በብሔር በዘረኝነት ምክንያት የምትጣሉ ሰዎች አላችሁ። እባካችሁ ወደ ራሳችሁ ተመለሱ። እውነት ዘረኝነት ጥንብ ነው፣ ልንጸየፈው ይገባል። እውነት ለሟች እህታችን ፈጣሪ ነፍሷን ይማረው። እንግዲህ ያው የገደለች እህታችንም ሆን ብላ አይደለም፣ ያው በዚህ የተነሳ በጸው የተነሳሳ ዘረኝነት መጥፎ ነው። በዛ ተገፋፍታ ያው ገድላታለች። በጣም ያሳዝናል። በጣም እውነት አረ ነው ምን ማለት እንዳለብኝ አላውቅም። ግን ፕሊስ እባካችሁ አስቡ። እባካችሁ ለራሳችሁ ባታስቡ ከዛሬ ነገር ልጄ ሰርታ ሀገር ቤት ትገባልኛለች የሚጠባበቅ ወላጅ ቤተሰብ አላችሁ። ለቤተሰቦቻችሁ አስቡ፣ ለወላጆቻችሁ አስቡ፣ ለእናት ለአባታችሁ አስቡ። እውነት በጣም ያሳዝናል። አረ ነው ምን ማለት እንዳለብኝ ግን በጣም ልብ ይሰብራል። በጣም ያሳዝናል የሰማሁት ነገር። ፈጣሪ ለቤተሰቦቿም ጽናቱን ይስጣቸው። እንግዲህ ገዳይም ያው እድሜ ልኳ እስር ቤት ነው የምትበ እንግዲህ ተመልከቱ ማለት ነው። በማይጠቅም ነገር እንደዚህ ያለ ወንጀል መስራት ማለት ነው። በሰው ሀገር እንደኛ ሀገር ቀላል መስለዋቸዋል ማለት እንደኛ ሀገር በሰው ህይወት ተጫውቶ ዝም ተብሎ መኖር ያለ መስሏቸው ከሆነ በጣም ተሳስተዋል። ሳውዲ አረቢያና ዱባይ ላይ ፍርዳቸው ከበድ ያለ ነው ማለት ነው። እና አልহামዱሊላህ እኔ ወላሂ በጣም ደስ የሚለኝ ነገር የሳውዲ አረቢያ ህግና የዱባይ እንደውም ከዱባይ እንደውም የሳውዲ አረቢያ ህግ ይበልጣል። ወንጀለኛ አለ ከተባለ ፖሊሶቹ በተለይ በጣም ጠንካራዎችና ጎበዞች ናቸውና ገቡበት ገብተው ነው የሚያወጧቸው።
ታስታውሱ ከሆነ ከዛሬ ስንት አመት በፊት ነጃት የምትባለው ልጅ ያንን ነገር ያን አስጸያፊ ቃላት ተናግራ ያ ነገር በተሰራጨ ወይም ተሳደበች በተባለበት በጥቂት ቀናቶች ውስጥ ነው እጅ ከፍንጅ የተያዘችው ማለት ነው። እና የዚህን ያክል ነው። በጣም ጠንካራዎች ናቸው በጣም ማለት ነው። አላህ ይጨምርላቸው ወላሂ። ምክንያቱም ወንጀለኛ ሰው ቅጣቱን ሲያገኝ ደስ ይላል። ሌላው ደግሞ ዱባይ ያው ያን ያክል ባይባል ግን እርግጥ እንደዚህ ወንጀል መስራታቸው ከተረጋገጠ ቀጥታ ወደ እስር ቤት ነው የሚያመሩት ማለት ነው የዱባይ እንጂ ብዙ ጊዜ እንደውም ብዙ ልጆች ተሳደቡ እየተባለ ለማስያዝ ብዙ ነገር ተደርጓል። ግን ያን ያክል አይደሉም ፖሊሶቹ፣ ጠንካራዎች አይደሉም ማለት ነው። ግን ወንጀሉ እንደዚህ በትክክል ይፋ ተሰርቶ በማስረጃ ተቀረበ ግን ይታሰራሉ ማለት ነው። እና እድሜ ልኳን እስር ቤት ነው የሚጠብቃት። ዞሮ እሷ ምንም አትሆንም፣ ግን የሞተችው ናት የምትጎዳው ማለት ነው። በተለይ ቤተሰቦቿ በማይጠቅም ነገር ማለት ነው። ሌላው ደግሞ በጣም የሚያሳዝን ነገር ከዙዙ አንደበት ሰሙታላችሁ እና ቀጣይ ላይ የሚያሳዝን ነገር በሰለምቴ ወንድም እህቶቻችን ጋር እየተፈጸመ ያለው ነገር ወላሂ አንዳንድ ጊዜ እኔ ሳስበው በቃ አስመሳይ ናቸው እንዴ ይላለሁ። በቃ እንዴ ምንድነው? እኔ እስከማውቀው ድረስ ፍቅር ነን ሰላም ነን ነው የሚሉት። ግን ከሰለምቴዎች አንደበት ስንሰማ ግን ይህን ያክል ጭካኔ እኛ እንዲህ ሰው አሁን ለምሳሌ ክርስቲያን ሆንኩኝ ካለ ትልቁ የሚባለው ከቤት ማባረር ሊሆን ይችላል። ከቤት ማባረር እንጂ በእሳት ማቃጠል ያልሆነ ነገር ማድረግ በድንጋይ መደብደብ ይህ ወላሂ ከሰው ልጅ አይጠበቅም ማለት ነው። እና ከሰለምቴዎች አንደበት እየሰማን ስለሆነ ማለት ምንም የሚገርም ነገር አይደለም። በነገራችን ላይ ግን እነሱ የተገላቢጦች ስለሚያወሩ ነው። ሙስሊም አራጅ ነው፣ ሙስሊም ገዳይ ነው ስለሚሉ ግን የእነሱ በጀርባው ያለው ስራቸው ትክክለኛው ሲገለጽ ግን እንደዚህ ነው ማለት ነው። እና እስኪ ቪዲዮ ላሳያችሁ። ሰላም አለይኩም ጀማው፣ እንዴት አመሻችሁ አላችሁ? ከምንም ነገር በፊት ይሄን ቪዲዮ ኮፒ ሊንክ ሼር በማድረግ ተባበሩኝ። ትንሽ ያው ዛህማ ቤቴ እየተፈጠረ ስለሆነ በሪፖርት ያው ቪዲዮዎች ብዙም ቫይራል እየወጡ ስላልሆኑ እባካችሁ ዛሬ ለአንድ ነገር ነው የመጣሁት። በምስሉ ላይ የምትመለከቱት ወንድማችን ሰልማን ይባላል። ሰልማን ሰለምቴ ወንድማችን ነው። ስለሰለመ ብዙ ነገሮችን አሳልፏል፣ ብዙ ችግሮችን፣ ከዛ መሀል እስከ ድብደባ ድረስ ማለት ነው። በፌሮ ተቀጥቅጦ ተመቷል። ያኔ በፌሮ የተመታው ምት አሁን ላይ የጤና አንከን ገጥሞበታል። አያችሁ፣ እስልምናን በዚህ ልክ ፈልጎ ነው ያገኘው። ስለ እስልምና ማወቅ ስትፈልጉ የሌላ እምነት ተከታዮችን ብትሆኑ ስለ እውነት ነው የምላችሁ ሙስሊሙ ቢነግራችሁ ብዙም ፊል ላታረጉ ትችላላችሁ። እስኪ ሰለምቴውን ጠይቁት። ያ እኛ እንኳን ማናየውን እይታ ነው የሚያዩት። አላህ ያህፍዝኩም። በዚህ አጋጣሚ ወንድማችን ሰልማን ህልሙ እስልምና ማስፋፋትና ዳዕዋ ማድረግ ነው። አሁንም በዳዕዋ ስራ ላይ ነው ያለው። ነገር ግን ከባድ የሆነ የጤና እንከን ገጥሞታል። ያኺራ ወንድምቶቼ የኩላሊት ችግር አለበት። ያኔ የተመታው የነርቭ ችግር ገጥሞበታል። ስለዚህ እባካችሁ ህልሜ መኖር እፈልጋለሁ ከጎኔ ሁኑ ይላል። በዱአም በምትችሉት ሁሉ ብዙ ጊዜ ላይቦች ላይ የሚገባል። እኔ የመግባት ሰዓቱም ስለሌለኝና ስለማይመቻችልኝ ነው ከዱንያ ኑሮ ጋር እንደምታውቁትና ከኮሜንት ስር የአካውንት ቁጥሩንም እሱንም ማግኘት ለምትፈልጉ ስልክ ቁጥሩን አስቀምጥላችኋለሁ። ወንድማችን ሰልማን ከማንኛውም ጊዜ በላይ አሁን ላይ እርዳታችንን ይፈልጋል። ያኺ ዱአ ራሱ ትልቅ ነገር ነው፣ እንዳትረሱት እሺ። አላህ ሱብሃነሁ በረህመቱ እጁ ይዳብስክ። እንግዲህ እንደሰማችሁት ነው ማለት ነው። ብዙ ጊዜ ከሰለምቴዎች አንደበት እንደምንሰማው እኔ በጣም እስካሁን ድረስ አልረሳኝ ያለው ነገር በሳት ያቃጠሏት ልጅ ማለት ነው። ያቺ በአቡኪና ዳዳ ቻናል ላይ ቀርባ ስትናገር ሰምታችኋት ይሆናል። ብዙዎቻችሁ ሰምታችሁታል። ያው የተወሰናችሁ ስለተሰሙ ትችላላችሁ። እና በእሳት ድረስ በጋዝ ማለት ነው ጋዝ አርከፍክፎ ያቃጠላት ልጅ እኔ በጣም እስካሁን ድረስ አሳዝነኛለች። እና በዛውም ልክ ደግሞ ያላቸው ጥንካሬ አላህ የሚሰጣቸው ጥንካሬ በጣም የሚገርም ነው። እና እንደ አይነት ነገሮች በተደጋጋሚ እየሰማን ነው። ብቻ አላህ ይድረስላቸው፣ እኛም ከጎናቸው ልንሆን ይገባል።